የድንቁርና ውሃ እግዚአብሔር በቸርነቱ ያድነ። የመርከብ መንገድ በባህር ላይ መርከብ ማዕበሉን እየቆራረጠው እንደሚሄድ ክርስቲያንም ፈተናውን ክርስቶስ ኃይል አድርጎ እየቆራረጠው ይሄን ክርስቲያን ጉዞ ክርስቲያኖች እንደ ንስር በጸሎት ወደ ሰማይ ይነጥቃል። እንደ እባብ ቤተክርስቲያን ላይ ጸጥ ብሎ ይጓዛል። በዓለምም ለፍላፊ አይደለም ክርስቲያኖች፣ ሳያዳምጥ የሚጮህ አይደለም ክርስቲያኖች። ጸጥተኛ ነው ክርስቲያን። ክርስቲያን ጸጥ ያለ ነው፣ ለፍላፊ አይደለም፣ አውሪታም አይደለም። ጭራሽ ቤተክርስቲያን ውስጥ ፈጽሞ የተከለከለ ነው ክርስቲያን። ነውር ነው። እስኪ አፋችን ዝም እናሰኘው። እልልታ ጊዜ አለው፣ ዝማሬ ጊዜ አለው፣ ቃለ እግዚአብሔር ጊዜ አለው፣ ጸሎት ጊዜ አለው፣ ማህሌት ጊዜ አለው፣ ሁሉ ጊዜ አለው። ያለ ጊዜው አይደረግም። ክርስቲያን 1000 አይደለም 10,000 20,000 ቢሆን ጸጥ ብሎ ይወጣል ይገባል። ልክ እንደዚያ ነው ክርስቲያን። እደነቃለሁ አለ ሰሎሞን። እውነት እኛ ከዚያ ወጥተናል። ገበያ አስመስለነዋል፣ ስርዓት አሳጥተነዋል፣ ብዙ ነገር አጉድናል ክርስቲያኖች። እግዚአብሔር ለሁላችን ማስተዋሉን ያድለን። እዚሁ እንደ ማሳሰቢያም ትምህርትም ነው። ትንሽ ነገር ሊጨምር ሶሎሞን ያለውን እዚሁ መጽሐፈ ምሳሌ ላይ በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነሱ ግን ከሁሉ የተሻሉ ብልሆች አስተዋዮች ናቸው አለ። ገብረ ጉንዳን እጅግ ትንሽ ፍጥረት ናት፣ ነገር ግን በበጋ መኖዋን ትሰበስባለች አለ። ክርስቲያን ማለት ይሄ ነው። መቼ መኖ እንደሚሰበሰብ ያውቃል። ይሄ መኖ መሰብሰቢያችሁ ነው፣ ምግብ ነው መኖ ታውቃላችሁ። አሁን ቃለ እግዚአብሔርን በአንድ ልብ መሰብሰቢያችሁ ጊዜ ነው ክርስቲያኖች። መቼ ምን እንደሚደረግ ካላወቅ በመዓቱ ጊዜ ምን ልንጮህ ነው? ዛሬ ጮኸን። አሁን መኖ መሰብሰቢያ ጊዜ ነው። ያቺ በክረምት አትወጣም። ክረምት ጎርፉ ትንሿን ጠብታ ይዛት ትሄዳለች። አቅሟን ታውቃለች። ምን እንደምታደርግ ክርስቲያንም አቅሙን ማወቅ አለበት። የት ቦታ ምን ማድረግ እንዳለበት፣ መቼ ምን መሰብሰብ እንዳለበት ይሄን ሁሉ ጠንቅቆ ያውቃል። በእውነቱ ሶሎሞን በጣም አስገራሚ ምክሮችን ክርስቲያኖችን በተለያየ ምሳሌ እየመሰለ ተናግሯል። እና እዚህ ውስጥ ይህንንም ምሳሌ ያስመጣኝ 4 ፍጥረታት ናቸው እዚህም ላይ የተጠቀሱት። 4ቱንም አነሳቸዋለሁ። ለምሳሌ ሽኮኮች ያልበረቱ ህዝቦች ናቸው ይላል እዚሁ ላይ፣ ግን መኖሪያቸውን በአለት ውስጥ ያደርጋሉ አለ። ሽኮኮ ትንሽ ፍጥረት ናት፣ ማንም አውሬ ሊጨፈልቃት ይችላል። ግን አለት ውስጥ ስለምትኖር አለቱን ሰማሷን ሊይዛል ሊደፍራት የሚችል የለም። ክርስቲያን ማለት ይሄ ነው። ደካማ ነን፣ ኃጢአት ያደክመናል፣ ነገር ያደክመናል። ግን አለቱ ክርስቶስ ውስጥ ድብቅ ካል ማንም አይነካንም። የኛ አለት ክርስቶስ ነው ክርስቲያኖች። ዋናው ይሄን ያስነሳይ ግን በእውነቱ ሶስተኛው እንሽላሊት ነው። እንሽላሊት በእጅ ይያዛል፣ ነገር ግን በነገስታት ግቢ ይኖራል አለ። የነገስታትን ግቢ አጥሯን የሚነካት የለም። ለነገስታት ግቢ አጥር እንደማይነካው በንጉሳችን በእግዚአብሔር ግቢ ውስጥ የምንኖር በሙሉ ኃይለ አጋንንት አይቀርበንም በእውነተኛ ከተመላለስን ክርስቲያኖች። አራተኛውና ዋናው ግን አንበጣዎችን ያነሳል። በእውነቱ አንበጣ ያልበረቱ ህዝቦች ናቸው ይላል። ንጉስ የላቸውም ይላል። አንበጦች ንጉስ የላቸውም። ምን የላቸውም? እስኪ ተናገሩ። ንጉስ የላቸውም ይላል። ሁላቸውም ግን በመልካም ስርዓት ይጓዛሉ። ይሄን ያስነሳኝ። ይኸው ሰው ከአንበጣ እንዴት ያንሳል? አንበጣ ንጉስ የለው፣ አሰላፊ የለው፣ አስተናባሪ የለው፣ ምን የለው፣ በስርዓት ብቻ አንዱን እየተከተለ ይጓዛል። እንዴት ሰውን ያህል ፍጥረት
ማይምር ፍጥረት፣ ግዛን ያለው ፍጥረት፣ የመላእክት ወንድም የሆነ ፍጥረት እንዴ! ነቢያት ያስተማሩት፣ ለዚያውም የሰው ልጅ ሐዋርያት ያስተማሩት፣ መላእክት የሚመሩት የሚጠብቁት፣ ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ተገልጦ ያስተማረው፣ ወንጌልን የጸጠው፣ ጳጳሳትን የሾመለት፣ ነቢያትን መምህራንን የሾመለት፣ ካህናትን የሾመለት እንዴት ደግሞ ከሰውም ክርስቲያን እንዴት ያለ ስርዓት ይጓዛል? በእውነት ሰው ብቻ አይደለንም እኛ ክርስቲያኖች ነን። ከሰውም ከፍ ያለ የማህበረ መላእክት አባል፣ የማህበረ ጻድቃን አባል እንዴት ካንመጣ ያንሳል ሰው? አንመጣ ያለ አለቃ በስርዓት ሲጓዝ ስንት አለቆች እያሉ እንዴት ያለ ስርዓት እንጓዛለን ክርስቲያኖች? ክርስቲያኖች ጊዜ አዲስ መሆን የለብንም። እንዳልተጠመቀ እንደገባይተኛ መምሰል የለብንም። ክርስቲያን መሆን አለብን። በእውነት እንዲሁ ስድስቱን ቀን በዓል ነው የምንውለው ኪዳን ብናስደርስም አንድ ቀን ሰንበትን በስርዓት ቁጭ ብሎ እግዚአብሔርን ማምለክ እንዴት ያቅተዋል ሰው? ሳይጋፋ ሳይሻማ ሳይሯሯጥ እንዴት ያቅተናል ክርስቲያኖች? እግዚአብሔር አምላክ ለሁላችን ማስተዋሉን ያድለ። በጸጥታ ከሆን ጸሎታችን እንደ ንስሩ ሰማይ ሰማያት ይነጥቃል። ክርስቲያኖች አንረበሽም፣ አንታወክም። ልክ እንደ እባብ መንገድ በዓለት ላይ ጸጥ ያለ ሰው ታሞ ሊወጣ ይችላል፣ ተቸግሮ ሊወጣ ይችላል። ግን ጸጥ ብሎ ማንንም ሳያውክ ሳይረብሽ ሳይነጋገር ስንት ቦታ አለ ቀኑ ሙሉ የምናወራበት። ቢያንስ እዚህ ቦታ ጸጥታ፣ እርጋታ፣ ሚለውን ማድመጥ፣ ክርስቶስን መፈለግ፣ መናፈቅ፣ ወደ እሱ ሕሊናችን ማንሳት፣ ማንቃት፣ ለድነት መዘጋጀት ያስፈልጋል ክርስቲያኖች። እግዚአብሔር ለሁላችን ማስተዋሉን ያደለ። እስካሁን የማሳሰቢያ ትምህርት ነው የሰጠሁት። ከሰንበት ነው ክርስቶስ ከተነሳባት። ይኸውም የትንሣኤው መነሻ ነው። ያለ ትንሣኤው ሌላ በዓል መከበር አይችልም። ምክንያቱም ያለ ትንሣኤ ተስፋ የለም። እማንነሳ ቢሆን ክርስቶስ ካልተነሳማ ይላል ቅዱስ ጳውሎስ፣ ስብከታችን ከንቱ ነው እንዳለው ቅዱስ ጳውሎስ። ትንሣኤ ባይኖር ጾምም ከንቱ ነው፣ በዓልም ከንቱ ነው፣ ማሕሌትም ከንቱ ነው፣ ሰዓታትም ከንቱ ነው፣ ቅዳሴም ከንቱ ነው፣ ክህነትም ከንቱ ነው፣ ጾምም ከንቱ ነው፣ ሁሉም ከንቱ ነው። ትንሣኤ ባይኖር ምን ተስፋ አድርገን እንጾመዋለን? ምን ተስፋ አድርገን እንቀድሳለን? ምን ተስፋ አድርገን እንጾማለን? ምን ተስፋ አድርገን ምግባን እንይዛለን? ተስፋችን እኮ ትንሣኤ ነው። ትንሣኤ ዘርግብ የበዓላት ርዕስ ትንሣኤ ነው። የትንሣኤው ሳምንታዊ መታሰቢያ ሰንበተ ክርስቲያን ናት። የከበረች በዓላት ናት። የከበረች በዓል ናት። ከዕለታት የከበረች ክርስቲያኖች እንጂ ዝም ብሎ አይደለም። ተስፋችን ያለው እሷ ላይ ነው። ደክመን ኖረን ጾመንም እንደ አቅማችን ተጉደፍድፈንም ቢሆን በጾም ነው። ተጉደፍድፈንም ቢሆን በጸለይ ነው። ተጉደፍድፈንም ቢሆን በመጸወት ነው። በምንም ቢሆን ተስፋችን ትንሣኤ ነው። ተስፋ ከሌለ ምን አለ? በእውነት ተስፋችን ኢየሱስ ክርስቶስ ነው። ተስፋ ጊዜ ኢየሱስ ክርስቶስ የእሱ ዕለት ናት ሰንበት። ከዕለታት ሁሉ የከበረች ዕለት ናት። እጅግ ድንቅ ናት። ክርስቲያኖች በዚህች ዕለት ወደ ቤተ ክርስቲያን መገስገስ ያስፈልጋል። በዚህች ዕለት መሰብሰብ ያስፈልጋል። በዚህች ዕለት ነቅቶ ተግቶ ቃለ እግዚአብሔር መስማት ያስፈልጋል። በዚህች ዕለት አይምሮን ሳያደክም መጸለይ ያስፈልጋል። ዛሬ ይህች ዕለት ናት። ሁልጊዜም አዲስ ናት። ለሰሙኑ ትሰፍን እንዳለው ቅዱስ አትናስዮስ በየሳምንቱ ትሰለጥናለች፣ ትመጣለች፣ ትከብራ፣ ገናና ናት። የበዓላት ሁሉ ርዕስ ናት። ክርስቲያኖች ዛሬ የአባ ሳሙኤል ዘዋልባ የአቡነ ተክለ ሃይማኖት የጻድቁ የአዲሱ ሐዋርያ ኢትዮጵያዊ ሐዋርያ የልጅ ልጅ የመንፈስ የልጅ ልጅ የመድኃኒነ እግዚእ ልጅ የእሳቸው የታላቁ ገዳማችን የዋልባው መስራች የአባ ሳሙኤል ዕረፍት ነው ዛሬ። በረከታቸው በሁላችን ይደርብን። ሶስተኛውና ዋናው ግን ክርስቲያኖች ዛሬ ቅድም መጋቢ ሃይማኖት አባ አብርሃም ቆሞስ በቅዳሴው መካከል በቁርባኑ ሰዓት እንደነገሩን የዛሬው ሰንበት በሳምንት በሰባቱ ቀን አንድ እሑድ አለ። ሁልጊዜም እንደምታውቁት ከታኅሳስ 7 እስከ ታኅሳስ 13 ድረስ ያለው የአንድ ሳምንት ስብከት ይባላል። ይኸውም ከጌታችን 9 ንዑሳት በዓላት አንዱ ነው። የዛሬው ከ9 ንዑሳት በዓላት አንዱ ነው። የሚቀጥለው ሳምንት ብርሃን ሁለተኛው ነው። የመጨረሻው ኖላዊ ሶስተኛው ነው። ከዚያ ጌና አራተኛው ንዑስ በዓል ነው። ይህ ዛሬው በዓል ስብከት ማለት የመጣው አሁን ከ3 ሳምንት በኋላ ክርስቲያኖች ትንሽ እናስተውል።
የጌታችን ልደቱንና ትንሣኤውን ሳይጾም አንድ ክርስቲያን እንዳያከብረው ቀኖና ሐዋርያት ያዛል። በምንም መንገድ ጥርጥር የሌለው ነው እና እንደምታውቁት ጾመ ነነዌም ላዳን ብለን ጾማታለን እንጂ ከዚህ ውጭ ያሉት ዓርብና ረቡዕ ጾመ ድኅነት፣ ጾመ ነቢያት፣ ጾመ እግዚእ እነዚህ ሶስቱ ጾሞች በተለይ ከዚያ ምናልባት የጥምቀት ዋዜማ ጋድ ብለን የምንጾመው አለው። እነዚህ በሙሉ ይህን የሚያመለክቱ ናቸው። የጌታ ቤት በዓላቱ ልደቱና ትንሣኤው ናቸው ዋናዎቹ። እነዚህን ያለ ጾም ሊያከብራቸው የሚገባ ክርስቲያን የለም፣ ሊኖርም አይገባው። በአውሮፓ ሰዎች ሰለጠን ብለው ኦርቶዶክሳዊም ሆነው ጾም ከበደን ብለው አስቸግረው አስጨንቀው ጾመ ነቢያትን ግሪኮች በተወሰነ ደረጃ የቀኑን ቁጥር ቀንሰውታል። ሩሲያዎች 40 ቀን ነው የሚጾሙት። እኛ 3 ቀን ጾመ አብርሃም ሶርያዊን እንጨምርበታለን። አንድ ቀን የጋድ ተቆጥሮ አብሮ 44 ቀን እንጾማለን ከህዳር 15 ጀምረን። ታዲያ ተመልከቱ ክርስቲያኖች፣ ለምንድን ነው ቀኑን የቀነሱት? ያለ መጾም ግን የጌታ ልደት ማክበር አይቻልም። አሁን አንዳንድ ሰዎች እንደው ጾም በዛ ይቀነስ የሚሉና ጾመ ነቢያት መቀነስ የሚችል የሚመስላቸው አሉ። ጾም ቢቀነስ ከማይቀነሱት አንዱ በምንም መንገድ የማይነካ ጾመ ነቢያት። ይሄ ማለት ቀዳማዊ ምጽአቱን አንፈልገውም ብሎ የወልድ የኢየሱስ ክርስቶስ መምጣት አለመጓጓት መካድ ማለት ነው። ክርስቲያኖች ጾመ ነቢያትን ማቅለል የጌታን ወደዚህ ዓለም ለማዳን መምጣት አልቀበለውም። ነቢያት እየጠበቁ እየጓጉ የጾሙትን ጾም አላምንበትም፣ አልፈልገውም፣ መጣ አልመጣ ምን ጉዳይ ነው እንደማለት ያለ ትልቅ ክደት ነው። ክርስቲያን በምንም መንገድ የጌታን ልደት ሳይጾም ሰው ሊያከብረው አይገባም። ደግሞ ይህን አደረገችና ቤተክርስቲያን የመጨረሻዎቹ 3 ሰንበታት ደግሞ የተለየ የሚመጣው የሚወለደው የምናከብረው ጌታ እሱ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንደዚህ አይደለም። ትንቢት የተነገረለት ሱባኤ የተቆጠረለት ውስተ ርዕሰ መጽሐፍ ተጽፈ በእንተ በመጽሐፍ ራስ ላይ ስለኔ ተጽፏል ያለው ዳዊት አንድ ሊቅ ሲተረጉም የመጽሐፍ ረት የተባለችው በቀዳሚ ገብረ እግዚአብሔር ሰማይ ወምድረ የመጀመሪያው የሙሴ የኦሪት መጽሐፍ ርዕሷ እሷ ናት። የመጽሐፍት የአስራው መጽሐፍት መጀመሪያ ምዕራፍ መጀመሪያ ቁጥር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ናት። ከዚያች ጀምሮ እስከ ራእየ ዮሐንስ ምዕራፍ 22 ድረስ በሙሉ የተጻፈው ስለ መድኃኔዓለም ክርስቶስ ነው። ክርስቲያኖች ምሳሌው ስለሱ ነው። ትንቢቱ ስለሱ ነው። ይሄን ነው ዛሬ ቤተክርስቲያን የምትሰብከው። ይሄን ቅድም መጋቢ ሃይማኖት ቆሞስ አባ አብርሃም ግሩም አድርገው አስተምረውናል። ለአባታችን ቃለ ሕይወት ያሰማልን፣ ረጅም ዕድሜ ይስጥልን። ክርስቲያኖች ነቢያት ሲሰብኩት የኖሩ ክርስቶስን ነው። ሐዋርያት የሰበኩት ክርስቶስን ነው። ሊቃውንት የሰበኩ ክርስቶስን ነው። ቤተክርስቲያን ዕለቷ እያንዳንዱ ዕለት የሚሰብከው ክርስቶስን ነው። ቅድም እያቸዋለሁ ሰንበት እያንዳንዷ ዓርብ፣ ረቡዕ፣ ቅዳሜ እያልን ብንሄድ ሐሙስ እንኳን በሐሙስ ዕለት ብለን በእውነቱ በ5ኛው ሺህ ዘመን እወለዳለሁ ብሏል። እያንዳንዷን የሚሰበክበት ክርስቶስ ነው። በእውነቱ ክርስቲያኖች ውስተ ርዕሰ መጽሐፍ በቀዳሚ ገብረ እግዚአብሔር በመጀመሪያ እግዚአብሔር ሰማይ ምድር ፈጠረ። መጀመሪያ ማን ነው? መጀመሪያ የሌለው መጀመሪያ ወልድ ኢየሱስ ክርስቶስ የሚመጣው እሱ ነው። የተሰበከው ከዚህች ቃል ጀምሮ ነው። ክርስቲያኖች ምን ጠብቀው እሱን ነው። ተዘጋጅተን ነው። አንድ ዘመዳችሁ እንኳን ከአሜሪካ ቢመጣ የአቅም ያለው ቤቱንም ቀለም ያስቀይራል። አቅም ያለው ሶፋም ሊቀይር ይችላል። የመመገቢያ ቀይር ትቀይራላችሁ አትቀይሩም? የሌለው ቢኖር አጥቦ አጽድቶ ወልውሎ ይጠብቀዋል አይጠብቀውም? ይጠብቀዋል። እንደዚያ ነው። አሁን ዛሬ ክርስቲያኖች አሁን ዛሬ ከዚህ ከስብከት የምንጀምረው ጌታን በልደቱ ለመቀበል እሱ ይቀበልንና በቸርነቱ እሱ ይቀበልን፣ እሱ ያዋህደንና አካሉ ብልቱ ያድርገንና የእሱ አካል ለመሆን ዝግጅት ነው። ይሄ መታጠብ ነቢያት እኮ የሰበኩ አንተን ነው። ጌታዬ ሆይ የምጠብቅህ አንተን ነው። እነሱ የሰበኩን አንተን ነው ማወቅ የምፈልገው፣ ከአንተ ጋር ነው መሆን የምፈልገው። ይሄ ነው የኛ ጉዳይ። የበዓላታችን ምስጢር ሳምንት ብርሃን ብለን የእሱን ብርሃንነት ከዚያ ጠባቂያችን ኖላዊ እሱ መሆኑን ከዚያ ተወለደልን እንላለን። ለዚያች ዕለት አምላካችን በቸርነቱ ያደርሰ። የተወደዳችሁ የእግዚአብሔር ቤተሰቦች ትንሽ ስለ በዓላት አከባበሮቻችን ትንሽ ተናግሬ ትምህርቴን በአጭሩ ለመትጋት ሞክራለሁ። ለሁላችን አይምሮን ማስተዋሉን በቸርነቱ ያደለችን ነው።
በየዕለቱ በዓል አለን። ሚካኤልም መሆኑ ደግሞ ዛሬ መደረቡ ቅድም ካልጠራሁትም እሱንም ጥበቃው አይለን። የቅዱስ ሚካኤል ልዩ መልአክ ነው። ክርስቲያኖች ልዩ መልአክ ጌታውን የሚመስል የሚፈጥን የሚራዳ የሚደርስ ፈጣን መልአክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም፣ የድሮዎቹም ስዕሉ የመጀመሪያ ቋሚ ቦታ አለው። አሁን የቅዱስ ሚካኤልና ቅዱስ ገብርኤል የመቅደሱ ዋናው በር ወደ ምዕራብ ያለው ሳንቃው ላይ ግራና ቀኝ ሚካኤልና ገብርኤል ናቸው የሚቀረጹት። ዋናው እነሱ አቃባያን ሃይማኖት መጀመሪያ በሰማይ ንቁም በበህላየነ እስከ ንረክቦ ለአምላክነ ብለው ዲያብሎስን አነ ፈጠርኩክሙ ሲል ተዋግተው ድል የነሱ ስለሆነች መቅደሷ የሃይማኖት ቦታ ስለሆነ የመጀመሪያዎቹ አቃባያን እምነት እነሱ ስለሆኑ የመቅደሱ ሳንቃ ላይ ሲከፈት የሚከፍትልን ሚካኤል ነው። ሚካኤልና ገብርኤል የልቡናችንም ሳንቃ ላይ ሚካኤልና ገብርኤል ይሳሉልን። ሰውነታችን የእግዚአብሔር ቤተ መቅደስ ስለሆነ ክርስቲያኖች ሊሳልብን ይገባል። ሚካኤል የሃይማኖታችን ጠባቂና አስጠባቂ ነው። ሚካኤልና ገብርኤል ይህ ሳንቃ የቤተ መቅደሳችን ዘበኞች እነሱ ናቸው። የሃይማኖት ጠባቂዎች እነሱዎች ናቸው። ሚካኤልና ገብርኤል ናቸው። ትውፊታችን ያ ነው። ከዚያ በኋላ ለማስተማር በተለያየ ቦታ የተለያየ ስዕል ይሳላል። የሚሳለውም ስዕል ይሄኛው አይደለም ክርስቲያኖች፣ የመቅደሱ ላይ የሚሳለው ሰይፉን ከሰገባ አውጥቶ ሰይፉን በቀኝ እጁ ይዞ የሚካኤል መቅደሱ ላይ እንዲህ ያለው አይሳልም። ይሄ በሌላ ገጽ ነው እንደዚህ የሚሳለው። ዋናው ያ ነው። ያም ሰይፉ የሃይማኖት ጠባቂዎች መሆናቸው ማሳያ ነው። የሚካኤል ሰይፍ ዛሬም ሀገራችን ኢትዮጵያን ሃይማኖታችንም ትጠብቀልን። ሚካኤል በሰይፉ ይጠብቀን። በዓሉ ሁልጊዜ ነው ክርስቲያኖች። ግን እኛ በበዓላቱ እንጠቀማለን ወይ? እንጠቀማለን። መሰብሰባችን መልካም። አንዳንዱ ሰው እንደ ለቅሶ ነው ደርሶ እስቲ ደርሼ ሰላም ብየው ልሂድ ምናምን ይላል። እሱም ጥሩ ነው፣ ከመቅረት ይሻል ይሆናል። በእውነቱ አንድ ቀን ቆሞ ለማስቀደስ ያበቃ ይሆናል። አንድ ቀን ጊዜ ለመስጠት ያበቃ ይሆናል። አንድ ቀን ለልዩ ብራኬ ያበቃ። ግን ክርስቲያኖች ሰንበትን ሌላ ቀጠሮ አትያዙበት። ሰንበትን አትያዙበት ክርስቲያኖች። ትልቅ ፍርድ ዕዳ አለው አለማክበር፣ ቸል ማለት። አሁን ሰራዊተ ሕዝብ ሳይደረግ ሁሉ መውጣት ትልቅ ቅጣት ያለው ነው ክርስቲያኖች። ልክ ነው። የኛ ሕዝብ ሌላ ጊዜ ስለማናስተምረው የጥንቱ ስርዓት ልክ እንደዚህ እሁድ የሚያስቀድሰው በሙሉ ቅዳሜ ማታ መጥቶ ነበር የሚማረው። መቼ አልኳችሁ? ቅዳሜ። ግን ሀገራችን ገጠር ነው፣ ሕዝቡ ሩቅ ነው፣ ስለዚ ተሻግሮ ነው። በዚያ ዋዜማ የሚባለው በቅዱስ ያሬድ ዋዜማ የየለቱ ነው። በሌሎች ቤተ መቅደስ ናቸው። ያ ምንድነው? ለቁርባኑ ለጧት ማስተካከል ነው። አሁን የኛ ለሳምንት ነው። አሁን ዛሬ የምናገለግለው ምክንያቱም ዛሬ ቅዳሴው አልቋል። አንዲት ሰሮት ተጠብቃት እንጂ ከቅዳሴ በፊት ነው ሁሉ ክርስቲያኖች ለሁላችንም ማስተዋል ነው። ታዲያ እኛ እንጠቀምበታለን ወይ እናከብረዋለን ወይ የሚለውን ለመረዳት አንዳንድ ምሳሌዎች ላንሳና ትምህርት ባጭሩ ነው ማጠቃለለው። ከዚህ በኋላ ክርስቲያኖች አምላካችን ለሁላችንም ማስተዋል ነው ያለን። በዓላትን እግዚአብሔር ሲሰጥ እሱ ከህዝቡ ጋር ለመገናኘት ነው። ለምንድን ነው የሰጠው አልኳችሁ? እግዚአብሔር ከማን ጋር ለመገናኘት? ከህዝቡ ጋር። ህዝቡን ለመባረክ፣ ለመቀደስ፣ ለማንጻት፣ ለማክበር፣ ጸሎታቸውን ለመስማት። ጸሎታችን ሁልጊዜ ይሰማል። የማይሰማው ነው አይደለም ክርስቲያኑ። ግን ደግሞ በተለየ ዕለት በእነዚህ ዕለት የሚደረገው ነገር የተለየ ነው ክርስቲያኑ። እንደ እምነታችን ነው የሚደረገው። እምነቱ ላለው ልዩ ጸጋ ክብር የሚሰጥበት ነው ክርስቲያኑ። እግዚአብሔር በእውነት ለሁላችን ማስተዋሉን ያደለን። ታዲያ ስራ ሲሰጣቸው በዓላቶቹ ሁሉ የኔ ናቸው እያለ ነው የሰጣቸው። የማን ናቸው ያልኋቸው? አዎ እንዲህ ይላል። አንድ ጥቂት ጥቅሶችን መጽሐፍ ምን እንደሚል እና ትንሽ ማሳሰቢያ አይነት ነገር ሰጥቼ ጨርሰዋለሁ። መጀመሪያ በዓላት ሲጀመር በፋሲካው በዓል ነው የጀመረ። አሁንም በፋሲካው በትንሳኤው እንደምንጀምረው እስራኤል ከግብፅ ሲወጡ የመጀመሪያው ፋሲካ ነው። የነገር ሁሉ መነሻ እሱ ነው ክርስቲያኖች። እኛም ዋናው መነሻችን ትንሳኤ ለዚያችን ነው። በየሳምንቱ እያጠነጠን ከትንሳኤው አንለይ። አሁን እኛ ክርስቶስ ተንሥአ እሙታን በበዓለ ሃምሳ እናደርጋለን። ቅዱስ ኤፍሬም ዓመት እስከ ዓመት ሰላምታው ክርስቶስ ተንሥአ እሙታን ነበር ይባላል። ዓመት ምክንያቱም የቤተ ክርስቲያን መሰረት ትንሳኤ፣ ሰንበት የክርስቲያኖች መሰረት ናት እና በብሉይ ኪዳንም መነሻው ፋሲካው ነው። በእውነቱ ፋሲካችን ክርስቶስ ታርዷል የሚለው ቅዱስ ጳውሎስም ለዚያ ነው። መነሻችን ያ ነው ክርስቲያኖች። እና እንዲህ ይላል ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ የመጀመሪያው በዓል ስራ ሲሰራ ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት ይልና
ፈጥናችሁም ትበሉታላችሁ ካለ በኋላ እርሱ የእግዚአብሔር ፋሲካ ነው አለ። የማን ፋሲካ ነው? የማን ፋሲካ ነው? የእግዚአብሔር ፋሲካ ነው። ኦሪት ዘሌዋውያን ምዕራፍ 23 ላይ እንዲህ የሚል ቃል አለ። ቁጥር 2 ጀምሮ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ይላል። ምኖቼ ተናገሩ። በዓላቶቼ የኔ ነው የሚላቸው እግዚአብሔር። በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው ይልና ይዘረዝራል። አሁን ዝርዝሩ ስለሚረዝም አቆመዋለሁ። እያንዳንዱ በዓል የእግዚአብሔር ፋሲካ ነው፣ የእግዚአብሔር የዳስ በዓል ነው፣ የእግዚአብሔር የሰንበት በዓል ነው እያለ ይቀጥላል። እና ክርስቲያኖች እንዲህ ያለ በዓላቱን ይናገርና ስለ ዕጣንም አንድ ጥቅስ ላንብብላችሁ። ዕጣኑን አቅርቡ ሲል ኦሪት ዘጸአት ምዕራፍ 30 ቁጥር 34 ላይ እግዚአብሔር ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን፣ በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስን ዕጣን አድርገው፣ ከእርሱም ጥቂት ትወቅጣለህ ታልመውማለህ። ከዚያም ወስደህ አንተም በመገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ፣ እርሱም የቅዱሳን ቅዱስ ይሁንላችሁ ይላል። አሁንም ያሜን ያደርግልህ። ዕጣኑ የቅዱሳን ቅዱስ ማን ያለው? እግዚአብሔር። በኋላ ግን ሐዲስ ኪዳን ላይ መተን መድኃኔ ዓለም ክርስቶስ በዓላቱ እየተከበሩ አሁን ጌታ በሚመጣበት ጊዜ የአይሁድ በዓላት በጣም ደማቅ ነበሩ። በጣም ብዙ ሕዝብ የሚገኝባቸው፣ ብዙ መስዋዕት የሚሰዉባቸው፣ እጅግ ለቁጥር የሚያዳግት በሚሊዮን የሚቆጠር ሕዝብ የሚገኝባቸው እጅግ በጣም ደማቅ በዓላት ይከበሩ ነበር። ግን በዓላቱ ደማቅ በሆኑ ጊዜ እግዚአብሔር አስቀድሞ በቃሉ በተናገረው መሰረት ፋሲካውን የእግዚአብሔር ፋሲካ ነው ሳይለው ቀረ። በጣም የሚገርማችሁ ሐዲስ ኪዳን ላይ ፋሲካውን በተመለከተ ብዙ የተጻፉ አሉ። ግን ቅዱስ ዮሐንስ ወንጌላዊ በወንጌሉ የፋሲካውን 3ቱንም ዓመት ጌታ ባስተማረበት ወቅት የነበሩትን የፋሲካ በዓላት መዝግቦልናል። ሲመዘግብ አንድም ቦታ ላይ የእግዚአብሔር ፋሲካ ተብሎ እንደተጻፈ የእግዚአብሔር ፋሲካ ብሎ አይጠራቸው። እንዲህ ይላቸዋል ክርስቲያኑ። ላንብብላችሁ። ይሄ ነው ዋናው ምስጢር እንድንረዳው። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 የመጀመሪያው ጌታ ማስተማር የጀመረበት ፋሲካውን እንዲህ ይለዋል፣ የአይሁድን ፋሲካ ቀርቦ ነበር ይላል። የማን ፋሲካ ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 4 ላይ የአይሁድም ሁለተኛውን ፋሲካ ቀርቦ ነበር ይላል። ሶስተኛውን ፋሲካም ዮሐንስ 11 ላይ የአይሁድም ፋሲካ ቀርቦ ነበር ይላል። ተመልከቱ፣ መጽሐፍ መጀመሪያ የሚለው የእግዚአብሔር ፋሲካ ነው። በኋላ ግን ተመልከቱ፣ ሰዎች ልማዱን ይይዛሉ፣ በዓሉን ያከብሩታል፣ ያደምቁታል። መንፈሳቸው ግን ከበዓሉ ባለቤት ከእግዚአብሔር ስለሚለይ እግዚአብሔር አልቀበለው አለ። አልቀበለው ሲል በዓሉ የእግዚአብሔር ፋሲካ መባሉ ቀርቶ የአይሁድ ፋሲካ ልማዱን ይዘው ያደርጉታል እንጂ እግዚአብሔር የተለየው ስለሆነ። ክርስቲያኖች የእኛን በዓላታችን እግዚአብሔር የተለየው እንዳይሆን በቸርነቱ ይጠብቀን። ዋናው ጉዳይ ይሄ ነው። ክርስቲያኖች ከማሳሰቢያ ጋር ይሄዳል። እንሰበሰባለን፣ መልካም ነው። ድምቀቱ ደስ ይላል፣ እልልታው ደስ ይላል፣ ቄጠማው ደስ ይላል። አሁን ጌጡ መብራቱም ደስ ይላል። እግዚአብሔር ከሌለ ግን ምን ጥቅም አለው? የኛን ፍላጎት አርግተን ከሄድ ጭፈራ የሚወደው በመዝሙር ስም ጨፍሮ ላቡን አንቆርቁሮ ስለሄደ ከእግዚአብሔር ጋር ሊገናኝ ይችላል? አይችልም። እርግጡን ማወቅ አለበት ክርስቲያኑ። ቅድም እንዳልኳችሁ የክርስቲያን መንገድ እንደ ንስር በጸሎት መምጠቅ ነው። መጨፈርና ስጋው ማስደሰት አይደለም። ክርስቲያን ጩኸትና ግርግር አይደለም። እንደ እባብ መንገድ ጸጥ ያለ የተስማማ እንደ አንድ አካል የአንድ ሰው ሰውነት በአንድ ላይ በአንድ ስሜት እንደሚቀር ክርስቲያን አሁን የኛ ንግሱ ትርምስምስምስ ያለ ነው። ውጪው ደብልቂው ነው። ብዙ ጉድለት አለበት። ክርስቲያኖች እግዚአብሔር አያዳላም። ንጹህ ብንሆን አያዳላ፣ አይንቀር፣ ይቀበለናል። ከናቅነው በልማድ ከተተለተል የእግዚአብሔርን ቃል ማንሰማ ማንታረም ዝም ብለን የልማዱን እያደረግን ምን ሄድ ከሆነ ምንም ጥቅም አናገኝም። 300 ቀን ምን መጣ ምን ያህል 1000 ጊዜ እልል ብንል ትርጉም የለውም። ትርጉም ያለው ጸጥ ያለ ጸሎት ነው። ክርስቲያን ማስተዋል ያለው ወደ እግዚአብሔር መመለስ ያለው ራስን መመርመር ያለው
ካልሆነ የኢትዮጵያውያን በዓል፣ እነዚህ የአበሾች በዓል፣ እነዚህ ግርግር የሚሉት ይገርመኛል። እዛ በኢየሩሳሌም ስንሄድ ቆሮንቶስ ተራራ የተጾመበት የግሪኮች ገዳም ነው እና እዚያ ስንሄድ ሁልጊዜ እኛን አበሾችን ይማረሩብናል ብዙ ጊዜ። አሁን እዚያ ገዳም ምክንያቱም በጥንታውያን የኦርቶዶክሳውያን ገዳማት ድምፅ አሰምቶ ከቅዳሴ በቀር እና ከዚህ እንደ ሰዓታት ካለው በቀር ድምፅ አሰምቶ አሁን እኛ በጋራ አባታችን ሆይ እንደምንለው ሁሉ አይቻልም። በለወሳስ ብቻ ነው የሚፈቀደው። እኛ ደግሞ እንኳን አባታችን ሆይ አንድ ሰው እንደው በዚያ እንደው ሽንት መጥቶበት በዚያ ቢሄድ ሌላ ሁሉ የተበለጠ የቀረበት ያለው መስዋዕት ወደዚህ ግብ ምንም ማስተዋል የለንም በእውነቱ። ክርስቶስ እንደዛም አይገኝም በእውነቱ። ክርስቶስ በልብ ነው የሚገኝ። ክርስቲያኖች አሁን ክርስቶስን ኢየሩሳሌም ድረስ ብንሄድ ግሸን ብንወጣ ላሊበላ ብንወጣ በረከት እናገኛለን፣ ግን ስለሄድን አናገኝም። ክርስቲያኖች ልንገራችሁ፣ እንዲያው ክርስቶስን በደንብ መፈለግ ያለብን እኛው ልብ ውስጥ ነው። የኛ ልብ መቅደስ ተዘግቶበታል። ክርስቶስ ዘግተንበታል። እደጅ ቆሜ አንኳኳለሁ የሚከፍትልኝ ቢኖር እገባለሁ እያለ እኛ እንሮጣለን በየቦታው። የልቡናችን መቅደስ ተዘግቶ አናገኘውም። ክርስቲያኖች እንደዚህ ብለን ክርስቲያኖች የኛ አይምሮ መከፈት አለበት። የኛ ልብ መከፈት አለበት። ከልማድና ከትርምስ መውጣት አለብን። ወደ ጸጥታ፣ ወደ ተመስጦ፣ ወደ ቅዳሴ፣ ወደ ማስተዋል፣ የእግዚአብሔርን ቃል ወደ መውደድ መምጣት አለብን። ክርስቲያኖች መቅሰፍቱ ካላስተማረ ምን ያስተምረናል? ይህ ሁሉ የሀገር ችግር ካላስተማረ በምን ቢገርፈን ነው የምንሰማው? እግዚአብሔር ይህ ጊንጥ ጅራፍ ይመስላል እኮ አሁን የምንገረፍበት እርስ በርስ እየተበላላን የጭካኔው አይነት የክርስቲያን ሀገር ነን ብሎ ለመናገር እኮ አያስደፍርም። እንዲህ አይነት ጭካኔ ከዚህ እንኳን ለምን አንማርም? ሰው አውሬ ሆነ ተለውጦ እኮ እንስሳት ከኛ ተሻሉ፣ አራዊት ከኛ እንዴት ነው የምንስተካከለው? ክርስቲያኖች ከዚህ በላይ ጊዜ አልወስድም። የአባታችን ምዕዳን እንድናገኝ ቀኑም እየረፈደ ስለሆነ እግዚአብሔር መንገዳችን አስተካክለን ከእርሱ ጋር እንድንገናኝ ይርዳን። ክርስቲያኖች አሁን የዛሬ የጀመርኩትን ትምህርት እኔ ሩባንም አልነካዋትም። መሰረታዊ ሀሳቡ ግን አንድ ነው። ልንገራችሁ፣ እኛ የምናደርገውና እግዚአብሔር የሚፈልገው አልተገናኘም። ልንገራችሁ፣ ምንም ያህል ብናደምቀው፣ ምንም ያህል ብናደርግ የኛ ሆኖ ከቀረ ጥቅም የለው። የእግዚአብሔር መሆን አለበት። ከእግዚአብሔር የምንታረቅበት መሆን አለበት። የምንገናኝበት መሆን አለበት። ስርየት የምናገኝበት፣ ልጆች የሚባረኩበት፣ አዝመራው የሚባረክበት፣ ብንበላው ጤና እንዲሆን። አሁን በሽታ ብቻ ነው የሆነ። ማይታመም ማን አለ? ኢሳይያስ እንዳለው ከራስ ፀጉር እስከ እግር ጥፍር ድረስ ለሕማም ለቁስል ተላልፎ ተሰጠ እንዳለው ሁሉ ለደዌ ሆነ። ማይታመም የለም። አላስባረክነውም። ልማዳችን ያዝነው። እግዚአብሔር ደስ የሚያሰኘውን አልያዝንም። ክርስቲያኖች እና እንመከር፣ እንስተካከል፣ እንመለስ፣ እናድምጥ፣ ስርዓት እንዳለው እንሄድ። ቅድም እንዳልኩት ካንበጣው ከዚያ በራሪ ትንሽ ከዚያ እንዴት እናሳለን? በስርዓት በሃይማኖት ተጉዘን እግዚአብሔር ደስ አሰኝተን እንባችን ንስሐችን ተቀብሎን ከእርሱ ታርቀን ለሀገርም ለትውልድ እንድንተርፍ የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ቆየን።